አስራት መስጠት ለምን ይጠቅማል? ሰላም ቤተሰቦቼ፣ ይህንን ቪዲዮ ሁላችሁም ሼር ላይክ አድርጉት። ታተርፉበታላችሁ፣ ትጠቀሙበታላችሁ። ዛሬ ስለ አስራት ጥቅም እነግራችኋለሁ። አስራት ማለት ከአስር አንድ ለእግዚአብሔር እንሰጣለን ማለት ነው። ከአስር አንድ የእግዚአብሔር ገንዘብ ነው። ይህንን ገንዘብ ለእግዚአብሔር የምንሰጥ ከሆነ በረከት እናገኛለን። ቤታችን ሙሉ ይሆናል። ህይወታችን የተስተካከለ ይሆናል። እማንሰጥ ከሆነ ግን በረከት አናገኝም፣ ብሩም አይበረከትልንም፣ በቤታችንም በረከት አይሞላም ማለት ነው። ስለዚህ እያንዳንዳችን ክርስቲያን የሆን ሰዎች ከአስር አንድ ከምናገኛት ለእግዚአብሔር የምንሰጥ ከሆነ ግን ህይወታችን ሁሉ የተስተካከለ ይሆናል። የእግዚአብሔርን ገንዘብ አልሰረቅንም፣ አልበላንም ማለት ነው። ገንዘቤን በልታቸዋል ብሎ እግዚአብሔር እንዳይወቅሰን የእግዚአብሔር መልካም ፈቃዱ ይሆንልን። የእግዚአብሔር ቤተሰቦች ሙታንሳ ቅዱስ ጊዮርጊስን ማገዝ መርዳት፣ አስራት በኩራት መስጠት የምትፈልጉ የተዋህዶ ልጆች አካውንቱን እሰጣችኋለሁ። 103981 17 7 12 ቦሌ አራብሳ ደብረ ፀሐይ ቅዱስ ጊዮርጊስ ይላል አካውንቱ። በዚህ አስራታችሁን በኩራታችሁን ስለታችሁን ማስገባት ትችላላችሁ። ቦታው ላይ መምጣትም የምትችሉ የተዋህዶ ልጆች ነገ ወርሃዊ በዓሉ ስለሆነ የቅዱስ ጊዮርጊስ መታችሁ ተሳልማችሁ በረከት እንድታገኙ መልእክታችን እናስተላልፋለን። ወንጌሉን ትምህርቱን ሰምታችሁ ተባርካችሁ ትመጣላችሁ ኑ እያለች ቅድስት ቤተክርስቲያን መልእክቷን እያስተላለፈች ትገኛለች። የተዋህዶ ልጆች ይህንን ቪዲዮ ሁላችሁም በተቻላችሁ መጠን ሸር አብዝታችሁ አድርጉት። አመሰግናለሁ። እኔ ወንድማችሁ በትህትና ጠይቃችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን።